እንዴት ቆያችሁልኝ ውድ የቻናላችን ተከታታዮች። በዛሬው ፕሮግራማችን ላይ እንዴት አድርገን የዩቲዩብ ቻናላችንን እጅግ በጣም በቀላሉ እንዴት አድርገን ፓስወርዳችንን መቀየር እንደምንችል እናያለን። በመጀመሪያ ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችን ይቀላቀሉ። አሁን ቀጥታ ወደ ፕሮግራማችን እናልፋለን። በመጀመሪያ ዩቲዩብ የምንጠቀምበትን አፕሊኬሽን እንከፍተዋለን። እሱን ከከፈትነው በኋላ እንደምታዩት ከላይ በቀይ የከበብኩበት ቦታ የፕሮፋይላችን ምልክት እሱን አንዴ ክሊክ እናደርጋለን። እሱን ክሊክ ካደረግን በኋላ እንደምታዩት እዚህ ጋር ማኔጅ ዮር ጉግል አካውንት የሚል በቀይ የከበብኩበት ቦታ አለ። እሱን አንድ ጊዜ ሄደን ክሊክ እናደርጋለን ማለት ነው። እሱን ክሊክ ካደረግነው በኋላ እንደምታዩት እንደዚህ አይነት ተከፍቶልናል። እንደዚህ አይነት ኢንተርፌስ ተከፍቶልናል። ስለዚህ ምን እናደርጋለን? አሁን እዚህ ጋር በቀስት የጠቆምኩበት ሆም የሚል ፐርሰናል ኢንፎ ዳታ የሚል ቦታዎች አሉ። እሱን እንግዲህ ጫን አድርገን ይዘን እንጎትተዋለን ማለት ነው። እንጎትተዋለን። እንደምታዩት ስንጎትተው ብዙ ነገሮች ይመጣሉ። ዳታ፣ ፕራይቬሲ፣ ፒፕል ምናምን። ስለዚህ እኛ የምንፈልጋት ሴኩሪቲ የምትለዋን ስለሆነች በቀይ የከበብኩባትን እሷን አንድ ጊዜ ሄደን ክሊክ እናደርጋለን ማለት ነው። ክሊክ ካደረግን በኋላ እንደምታዩት ማስተካከል ወደምንችልበት ወይም መቀየር ወደምንችልበት ቦታ ወስደናል። ስለዚህ ወደ ታች ወረድ ስንል እዚህ ጋር በቀይ የከበብኩበት ሳይን ኢን ጉግል የሚል ወይም ፓስወርድ የሚል አካውንት አለ የሚል ቦታ አለ እዚህ ጋር። እሱን አንድ ጊዜ ሄደን ክሊክ እናደርጋለን ማለት ነው። እሱን ክሊክ ካደረግን በኋላ እንጠብቃለን። አሁን ወደ መቀየርበት ቦታ ይወስደናል ማለት ነው። እንደምታዩት እዚህ ጋር አሁን እንድናስገባ ቦታ አመጣልናል ቦክስ። ስለዚህ እዚህ ውስጥ የምናስገባው አዲስ መቀየር የምንፈልገውን አካውንት ፓስወርድ ሳይሆን በፊት የምንጠቀምበትን ፓስወርድ ነው ማስገባት ያለብን። ስለዚህ ታስገባላችሁ ማለት ነው። ስለዚህ እናስገባለን። እናንተም ታስገባላችሁ ማለት ነው። ከዛ እዚህ ጋር ኔክስት የሚለውን በተን አንድ ክሊክ ታደርጉታላችሁ። በፊት ስትጠቀሙበት የነበረውን አሁን መቀየር የፈለጋችሁትን እንደምታዩት አሁን አዲሱን ፓስወርዳችን የምናስገባው እዚህ ጋር ሰዓት ላይ አዲሱን ፓስወርዳችን ስትሮንግ የሆነ ፓስወርዳችን እናስገባለን። ሁለተኛው ላይ ደግሞ መጀመሪያው ቦክስ ላይ ያስገባነውን ሁለተኛ ላይ ኮንፊርም እናረጋግጥለታለን ማለት ነው፣ እናስገባለን ማለት ነው። ስለዚህ ውድ ቻናላችን ተከታታዮች አሁን አዲስ መቀየር የምትፈልጉትን ፓስወርድ ታስገባላችሁ ማለት ነው። ስለዚህ እናስገባ። እንደምታዩት የመጀመሪያውን ኒው የሚለው ቦክስ ላይ አስገብተናል። ስለዚህ እዚህ ጋር መጀመሪያ ላይ የጻፍነውን እዚህ ጋር እንደግመዋለን ማለት ነው። ከዛ እንደምታዩት እዚህ ጋር ቼንጅ ፓስወርድ የሚል አለ። ሁለቱንም ከጻፋችሁ በኋላ አለመሳሳታችሁን ታረጋግጣላችሁ። ከዛ በኋላ እዚህ ጋር ቼንጅ ፓስወርድ የሚለውን አንድ ጊዜ ክሊክ ታደርጉታላችሁ። ስለዚህ እንደምታዩት እዚህ ጋር በቀይ የተከበበ ቦታ ፓስወርድ ቼንጅድ ሰክሰስፉል ይላል። ስለዚህ በሚገባ ፓስወርዳችንን ቀይረናል ማለት ነው። ስለዚህ እንደምታዩት በአጭር ጊዜ ውስጥ በአጭር ሰዓት ውስጥ የዩቲዩብ ቻናላችን ፓስወርድ በሚገባ ቀይረናል ማለት ነው። ስለዚህ አሁን እንደምታዩት ከታች እንደገና ጌት ስታርትድ የሚል ያከበብኩበት ቦታ አለ። እሱ አሁን ጥቅሙ ምን እንደሆነ እኔ እሱን ሄደን አንዴ ክሊክ እናደርጋለን። እሱን ክሊክ ካደረግን በኋላ ምን አይነት ሴቲንጎች እንደሚመጡ ደግሞ እናያለን። እንደምታዩት አራት ነገሮች መጥተውልናል። ስለዚህ እንደምታዩት የመጀመሪያዎቹ እነዚህ አራቶቹ እነዚህ ሶስቱ የታችኞቹ ሶስቱ እንዴት አድርገን ጉግል አካውንት ትክክል ልክ መሆናችንን የሰራነው ስራ ትክክል መሆናችን ይሄ በዲፎልት ራሱ በአረንጓዴ ምልክት እያጠቆመን ይገኛል። ስህተት ያለበት ሳይሆን ችግር ያለበት ብሎ ያሰበው እሱ ኤክስክላሜሽን ምልክት ያለበት ከላይ የመጀመሪያ ቦታ ላይ እሷ ላይ ነው። ስለዚህ እሱ ላይ ያለው ምንድነው የሚለን ሳይን ሪከቨሪ ኢሜል አስገቡ ነው የሚለን። ስለዚህ ምንድነው ሪከቨሪ ኢሜል ማለት ያኛው አካውንት የሚጠፋብን ያኛው አካውንት ሲጠፋብን ሌላ አካውንት በሌላ አካውንት ማግኘት እንድንችል ሪከቨሪ ኢሜል አስገቡ ነው የሚለን። ስለዚህ
ቪዲዮ ሰራለሁ። ስለዚህ ያንን አይታችሁ ማስገባት ትችላላችሁ ማለት ነው። ለዛሬ ግን የዩቲዩብ ቻናል ፓስወርዳችንን እጅግ በጣም ቀለል ባለ መንገድ በአጭር ጊዜ ውስጥ እንደምታዩት ቀይረናል ማለት ነው። ስለዚህ ውድ ቻናላችን ተከታታዮች እስካሁን ስትከታተሉኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮዎች እስከምንገናኝ ድረስ ቸር ቆዩልኝ። ቸር ይግጠመን ቤተሰብ።